በመብርሃን ስም በስላሴ ስም በመቤት ሰላም ሰላም ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን። ዛሬ ሚስትዮን ውጪ ራት እንበላለን ብያት ተዘጋጅተሽ ጠብቂኝ ብያት ነበርና ገጠመኝ ሆኖ ስራ በዝቶብኝ አመሸሁኝ። ስገባ እንዳጋጣሚ ተኝታ አገኘኋትኝ። ያው አመል አይለቅም አይደል? በዚህ ዱቄት የሚያደርገውን ነገር አሳያችኋለሁ። ወደ እሷ እንሂድ። ማማ 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 አንቺ ማማ ማማ ምን ሆነሽ ነው እንዴ? ማማ አንሂድም? አዎ በእናትሽ ትንሽ ስራ በዝቶብኝ እኮ ነው። በእናትሽ ምን እና እዛ ላይ ተኝተሽ ነው ታዲያ? ላያምሽ ነው ወይ? አልጋ ላይ አትተኝም እንዴ? መኝታ ቤት አትተኝም? አረ በቃ ተነሽ እንሂድ። ማርያም እንዴ እንዴት ይቀራል? ተነሽ ተነሽ ተነሽ። አረ የሚበራ ነገር የለም እንሂድ። አዎ በቃ ቅርብ ነው ስለመሸም ደግሞ የሌላ አምሮብሻል። በጣም ነው ያማረብሽ ማርያም። እዚህ ጋር ምንድነው? ኩሉ ነው። እስቲ ኩሉ ነው መሰለኝ። አይ በቃ ምንድነው መቀርጸው ጀመር። አረ በጣም ስላማረብሽ ማስታወሻ ነው የኔ እናት። እና ተነሽ ተነሽ እስኪ ፊትሽን በመስኮት ይው ማለት ኩልሽ ነው መሰለኝ። እዚች ጋር ምናምን ትንሽ እኔ ኩል ተቀባው። አረ ተቀብተሽ ምንድነው? ምንድነው? ምን ተከፍተሽ? ምንድነው? ወፍጮ ቤት ነበርሽ እንዴ? ያንተ ስራ ነው። እኔ ገና መግባቴ እኮ ነው። ገና መግባቴ ነው። እና በመብርሃን ስም በስላሴ ስም በመቤቴ ምንድነው? ባባ ምንድነው? የጻል ስራ ሁሌ የምሰራው ልገላኝ ነው እንዴ? ፍላጎት ምንድነው? አንተ ምንድነው ችግርህ? አልሄድም፣ ሲጀምር አልሄድም፣ ግን ታየኛለህ ደግሞ እሰራልሃለሁ። እሺ ምን ላደርግ ነው? አልገባኝም። አልሄድም፣ ሲቀጥል አልሄድም። በእናትህ ዞር በልልኝ በስላሴ ስም